ላስት ዊክ ያወራነው አይ ቲንክ መድገሙ ብዙ እንትን አይደለም ነሰሰሪ መስሎ አልታየኝም። ስለዚህ እንደው ዝም ብለን ሃይላይት እናድርግ ካልን በአርሊ ስቴጅ በክርስቲያናዊ ተስፋን ወይንም ነገረ ፍጻሜያዊ እይታን በታሪካዊ እድገቱ መመልከት ጀምረናል። ስለዚህ ከቤተ ክርስቲያን አባቶችና ከጉባኤያት እየተመለከትን ነው። ክርስቲያናዊ ተስፋ በመጀመሪያ ቤተ ክርስቲያን ወደ ጎን የተባለ አስተምህሮ እንዳልነበር፣ ነገረ ፍጻሜያዊ እይታ እንደነበራቸው፣ ከዘመን ፍጻሜ አስተሳሰቦች የጎደሉ እንዳልሆኑ በደንብ ለማየት ሞክረናል። በጣም ብዙ ነገሮችን ዳይሜንሽኖችን ታስታውሱ ከሆነ ፐርሰናል እና ኮስሚክ የሆኑ ዳይሜንሽኖች እንዳሉት ለማየት ሞክረናል። በዋናነት የሚያተኩሩት ኢየሱስ ክርስቶስ ዳግም እንደሚመጣ፣ በኢየሱስ ክርስቶስ መምጣት ውስጥ ደግሞ ፍርድ እንደሚኖር፣ ፓርቲኩላር የሆነ ጀጅመንት እንደሚኖር፣ የጌታ ዳግም ምጽአት ውስጥ አዲስ ሰማይና አዲስ ምድር እንደሚመጣ፣ ጄኔራል የሆነ ደግሞ ለሁሉም የሆነ ፍርድ እንዳለ፣ የሙታን ትንሣኤ እንደሚኖር፣ ከዛ ጌታ ዳግም እስከሚመጣ የሚሞቱ ነፍሳት የሚቀመጡበት የሚያርፉበት መሻገሪያ ፑርጋቶሪ እንዳለ፣ ገነት የሚባል ሀሳብ እንዳለ፣ ሲኦል እንዳለ እነዚህ ነገሮች ላይ ያተኩራሉ። ከዛ በዋናነት ያየነው የተለያዩ በተለይ በኦሪገን እና በግሪጎሪ ኦፍ ኒሳ የአጠቃላይ የሆነ ድነት እንዳለ፣ ከዛ ሜዲሲናል የሆነ ፐኒሽመንት ቅጣት፣ ይሄ የሲኦል የምንለው ቅጣት ዘላለማዊ የሚባል ቅጣት ሳይሆን ሜዲሲናል የሆነ ፐኒሽመንቶች እንዳሉ ለመመልከት ሞክረን ነበር። ድነት ለሰዎች ሁሉ ነው። ሰዎች ቀስ በቀስ እየተቀጡ ፑርጋቶሪ ውስጥ ከዛ በኋላ እየተሻላቸው እየታከሙ ከኃጢአት በሽታ ተፈውሼ ባንተ ታክሜ እንደምትለው ማለት ነው አዜብ፣ እንደዛ ታክመው ይሄዳሉ የሚልን ሀሳብ ለማየት ሞክረናል። አባቶችን ጉባኤያትን አንስተናል። ኦሪገንን አንስተናል። ግሪጎሪ ኦፍ ኒሳን አንስተናል። ክሌመንትን አንስተናል። በጣም ብዙ ተርቲሊያንን አንስተናል። በጣም ብዙ አባቶችን ኢራኔስን እንዳነሳን አስታውሳለሁ። ጀስቲንን፣ የተለያዩ አባቶችን ለማንሳት ሞክረናል። አሁን ደግሞ እንቀጥልና ዛሬ ኦገስቲንን በተወሰነ ብሪፍሊ ለመመልከት እንሞክራለን። ያው እንደምታውቁት ኦገስቲን በተለይ ደግሞ ለምዕራቡ ለዌስተርን ክርስቲያኒቲ በጣም ኦቶሪቴቲቭ የሆነ ሰው ነው። ብዙ ቲዮሎጂዎችን ፎርም ያደረገ፣ ብዙ አመለካከቶችን ምንም ጠፍጥፎ የሰራ የሚባል አይነት አስደናቂ ሰው ነው። ፐርሰናል ላይፉም በጣም የሚደንቅ፣ ወደ ክርስትና ዞር ያለበትን መንገድ በጣም የሚያስገርም ነው። ከጥፋትና ከክህደት እንዲሁም ደግሞ ክርስቲያናዊ ካልሆነ ከዘላን ህይወት እንዴት ወደ ክርስትና ዞር እንዳለ በኮንፌሽንን ምናልባት አሮን ነው አንብባችሁት ይሁን አይሁን አላቅም። ኮንፌሽን የሚባል መጽሐፍ አለው፣ ኑዛዜ ተብሎ ተተርጉሟል ወደ አማርኛ እና በጣም የሚደንቅ መጽሐፍ ነው። በተለይ አማርኛውን ሊትሬቸርም ማወቅ የሚፈልግ ሰው ቢያነበው ብዬ ሪኮመንድ የማደርገው ነው። እንዴት እግዚአብሔር እንዴት እንደተጠነቀቀለት፣ እንዴት ወደ ራሱ እንደመለሰው፣ እንዴት እናቱ ክርስቲያን ስለነበረች እንዴት በልጅነት ይሰማው የነበረው ስቶሪ እንዴት በጣም ኢምፓክትፉል እንደነበረ በደንብ በዝርዝር ይናገራል እና ከእግዚአብሔር መለኮታዊ እና ሉዓላዊ ፍቃድ ስር እንዴት እግዚአብሔር እየመለሰ ወደ ራሱ እንደሚያስገባው፣ ሰው ግን እንዴት አመፀኛ እንደሆነ የሚናገርበት ኮንፌሽን ኑዛዜ ነው። የባዮግራፊ ነው፣ ግን ባዮግራፊ እንደሚጻፋል የሚል አይነት ሳይንስ አለው። አውገስቲኖስ ከየትኛውም አባት በላቀ መልኩ
እንግዲህ አሁን ወደ ርዕሳችን ስንመጣ ማለት ነው ኦገስቲን በጣም እንትን ነው በጣም እንዴት ነው ሀይቅ ነው የተናገራቸው የጻፋቸው ነገሮች ማለት ነውና ስለ ኃጢአት ተናግሯል ስለ ነገረ ክርስቶስ የተናገረው አለ ስለ ኢንካርኔሽን ስለ ኢየሱስ ክርስቶስ ማንነት በጣም ብዙ ነው ለነገረ መለኮት ያበረከተው አበርክቶት እና ከዛ ውስጥ የምናየው የነገረ ፍጻሜ ላይ የተናገረው ነው ከየትኛውም አባት በላቀ መልኩ ስለ ገነትና ስለ ሲኦል እዛ ላይ ያለን እሳቤ እንደ አውገስጢኖስ ያዳበረው የለም ተብሎ ይታሰባል የኦሪገንንም ታስታውስ ከሆነ ላስት ዊክ ያየነው የኦሪገንንና የኦሪገናውያንን በተለይ ይሄ ሄቨን ኤንድ ሄል ዙሪያ ስራቸውን እንደ ኮሌክሽን ኦፍ ኢረር ብሎ በመጥራት ነው የሚጀምረው እነዚህ በቃ ተባብሮ የሳቱ የተሳሳቱ ናቸው ይላል ሁሉም ይታደሳል የሚለውን እሳቢያቸውን ከመቃወም ባለፈ ሳለቀበታል ምክንያቱም በጣም ቲዮሎጂካል አንደርስታንዲንጋቸው በጣም ፑር ነው ከሚል አመለካከት ስለሆነ የሚጀምረው ከሞት በኋላ አመፀኞች መከራን ወደሚቀበሉበት ስፍራ ሲጣሉ ጻድቃን ደግሞ ሰላምና ረፍት ወደሚገኙበት ቦታ ይገባሉ ይላል ኦገስቲን ጻድቃን የክርስቶስን መገኘት ህልውና ከሞት በኋላ ያገኛሉ ይላል ከታላቁ ፍርድ በፊት የሚከሰተው ነገር ወደፊት በታላቁ ፍርድ ለሚፈረደው አመላካች ነው ባይ ነው ከታላቁ ፍርድ በፊት የሚከሰቱ ነገሮች አሉ ከታላቁ ፍርድ በፊት የሚከሰቱ ነገሮች ቅምሻ ናቸው ታላቁ ፍርድ ላይ እግዚአብሔር ለሚፈርደው ለሚያደርገው ለመልካሙ ጽድቅ ላደረገው በእግዚአብሔር መንገድ ለሄደው ለሚያደርገው ለአመፀኛው በእግዚአብሔር መንገድ ላልሄደው ደግሞ ለሚያደርገው ከጽድቅ ከታላቁ ፍርድ በፊት የሚሆኑ ነገሮች ማሳያ ናቸው ቅምሻዎች ናቸው ይላል የሥጋ ትንሣኤ ለሁሉም አመፀኛውም ጻድቁም የዳነውም ያልዳነውም ሁሉም የሥጋ ትንሣኤ ተካፋይ መሆኑን በደንብ አንደርላይን አድርጎ አስምሮ ይናገራል ኦገስቲኖስ ከአባቶች በተለየ ከሌሎች አባቶች በተለየ መልኩ የፑርጋቶሪን አስተምህሮ አጽድቶ የተመለከተ ይመስላል ማለት ፑርጋቶሪ እሱ የጀመረው ባይሆንም ግን የፑርጋቶሪ ቲዮሎጂን ትንሽ አቧራውን ለማራገፍ ጠራው የሞንዳሌሎቹ ሜዲሲናል ነው ብሎ ያምናል ፑርጋቶሪ ራሱ አሁን ሌሎቹ ፑርጋቶሪ ምንድነው ለሚለው ትርጓሜ ስለማይሰጡ ማለት ነው እንደ ኦገስቲን ከሆነ ፑርጋቶሪ የሚባለው ከሞት በኋላ ነፍስ የምትሆንበት ቦታ ራሱ ስቴት ኦፍ ሜዲሲናል ፐኒሽመንት አድርጎ ይወስዷል ወይንም ህክምናዊ ቅጣትን ነፍስ የምትቀበልበት ስፍራ ወይንም የሆነ ስቴት አድርጎ ይረዳዋል ማለት ነው ከሞት በኋላ ፑርጋቶሪ ውስጥ መሆንን በጣም የሚወስነው ነገር ሕያዋን ለሞቱ ነፍሳት የሚጸልዩት ጸሎት ነው ይላል ትንሽ ከዚህ ከሜዲቪያል ፔሪድ ጋር እንዴት ያዳበሩትና እንዴት የተወሰነውን ያጣመሙ እንደወሰዱት መመልከት ይችላልላችሁ ምናልባት ሪፎርሜሽን ፔሪድን ስናነሳ አንዱ የምናነሳው ይሄንን ስለሆነ ስለዚህ ከሞት በኋላ አንድ ሰው ፑርጋቶሪ ውስጥ የሚቀበለውን ቅጣት የሚቀበለውን ይሄ ሜዲሲናል ፐኒሽመንት የሚወስነው መሰረታዊ ነገር ሕያዋን እዚህ ያልሞቱ ሰዎች ለሞቱ ነፍሳት የሚጸልዩት ጸሎት ነው ስለዚህ በጣም ጥሩ ጸሎተኛ ቤተሰብ ያለው ሰው ቅጣቱ ትንሽ ቀለል ይለታል ትንሽ አረፍ የማለት እንትን አለው ማለት ነው ወይንም ጸሎቱ ራሱ ወደ ዘላለም ረፍትና ሐሴት ወደ እግዚአብሔር መንግስት እንዲገቡ ሕያዋንን የሚያቀርብበት እንደሆነ አድርጎ ያነሳዋል ለኦገስቲን ሜዲሲናል ፐኒሽመንትን ማስረዳት በጣም ልክ አሁን እኔ ዝም ብዬ እንዳልኩት አይነት በጣም ቀልል አድርጎ አያነሳው ምክንያቱ ደግሞ ፑርጋቶሪ ውስጥ ያለው ቅጣት በምድር ከምናውቀው ቅጣት ወይም በምድር ከምናውቀው መከራ ስቃይ ምናምን ከምንላቸው የባሰ ኢንቴንስ ስለሆነ ነው
ስለዚህ በጣም ምን አይነት መከራ እንደሚቀበሉት ምን አይነት ቅጣት እንደሚቀበሉት ሲባል በጣም ሲምፕሊስቲክ አትሆኑ የሚልን አይነት አመለካከት አለው። ኢንቴንስ የሆነ ከፍተኛ መከራ እንደሚቀበሉ ኦገስቲን ይናገራል። ፑርጋቶሪ ሰው በምድር ላይ የእግዚአብሔር ወዳጅም ሆኖ ታርቆም በክርስቶስ ቢሆን አይቀሬ ነው ባይ ነው ኦገስቲን። በምድር ላይ ለፈጸሙት ኃጢአት ዋጋ መከፈል አለበት። ሁሉም ሰው በምድር ላይ ለሰራው ጥፋት በምድር ላይ ላደረገው ወንጀል የሆነ መክፈል ያለበት ቅጣት አለ። በመጨረሻው ፍርድ በኋላ ሁሉም ሜዲሲናል ቅጣቶች ይሄ ፑርጋቶሪ ውስጥ ተደርገው የሚወሰዱ ቅጣቶች ፍጻሜን ያገኛሉ ይላል። ከመጨረሻው ፍርድ በፊት ግን ይሄ በክርስቶስ ዳግም ምጽአት ሁሉም ፍርድን ከሚቀበልበት ከዛ ከመጨረሻው ፍርድ በፊት ግን ሁሉም ከሙታን እንደሚነሳ ቀድሞ እንደነበረው ማቴሪያል ኤሌመንት ጋር በምድር እንደሚገኝ ይናገራል። የአመፀኞች ኢንኮራፕተብል በመሆን የሲኦልን እሳት ወዲያውኑ ሳይሆን ከፍርድ በኋላ ለዘላለም ሲቀበሉ ሲቀጡ እንመለከታለን ይላል። ዘላለማዊ ቅጣትን መጠራጠርን እንደሌለብን ልክ እነ ኦሪገን እንደሚሉት ዘላለማዊ ቅጣት ሳይሆን እግዚአብሔር ሁሉንም በቀስ በቀስ ዩኒቨርሳሊ ሴቭ እንደሚያደርጋቸው የሚናገረውን እሱን አስወግደን ዘላለማዊ ቅጣትን መጠራጠር የለብንም ብሎ ይሞግታል ኦገስቲን። አንዳንድ እሳቢዎቹ በግልጽ የተቀመጡ አይደሉም ማለት ይሄ ክሊርሊ ያስቀመጣቸው ነገሮች አይደሉም። ነገር ግን ጻድቃን ወይም ቅዱሳን ወይም በእግዚአብሔር አምነው ያለፉ የሙታን ትንሣኤን ሳያገኙ በፊት እግዚአብሔርን ፊት ለፊት ሊያዩት አይችሉም የሚል አይነት ሐሳብ አለው። ስለዚህ እግዚአብሔርን ይሄ የሞተ ሰው ወይንም አሁን በዚህ የሌለ ሰው ፊት ለፊት ሊያገኘው አይችልም፣ ሊመለከተው አይችልም ይላል። ወደ ገነት የሚሄዱት ወይንም ወደ ገነት የሚሄዱት ማለት ከሞቱ በኋላ ነፍሳቸው ወደ ገነት ነፍሳቸው ከስጋቸው ከዚህ ከቦዲ የምትለየው ከፊዚካል ማንነታቸው የምትለየው እነሱ ወይ በአብርሃም እቅፍ ናቸው ወይ ደግሞ በጣም የእግዚአብሔር መንግስት ቫስት ስለሆነች ትልቅ ግዙፍ ስለሆነች ወይ ደግሞ ሌላ ቦታ በክርስቶስ መገኘት ይሆናሉ የሚልን የመጨረሻ ይሄ ነፍስ የምትሆንበትን አይነት እሳቤ ያስተምራል ኦገስቲን። ልክ በክርስቶስ መገኘት ከሆኑ በኋላ በአጠቃላይ ትንሣኤ ወቅት እግዚአብሔርን ያዩታል የሚል ሐሳብ አለው። ስለዚህ እግዚአብሔርን ፊት ለፊት የሚታየው ኖት ቢፎር ከሪሰሬክሽን በፊት ከሙታን ትንሣኤ በፊት ሊሆን አይችልም። ስለዚህ እግዚአብሔር አይታይም፣ ነገር ግን በክርስቶስ መገኘት ውስጥ ይሆናሉ። እግዚአብሔር አብን ግን የሚታየው ወይንም ማየት የሚችሉት ይሄ ፓኒሽመንታቸውን ጨርሰው ከዛ በኋላ ባለው ነው ይላል። እንግዲህ ይህንን ሁሉ ከየት አገኘ ነው ካለን ሲቲ ኦፍ ጋድ የሚባል አንድ በጣም ትልቅ መጽሐፍ አለው። ሲቲ ኦፍ ጋድ ላይ ጥርት ባለመልኩ ስለ መጨረሻ ፍርድ፣ ስለ ገነት፣ ስለ ሲኦል ይናገራል። 20 እና 22 ከ20 እስከ 22ኛው ያለው መጽሐፍ ማለት ነው። ሲቲ ኦፍ ጋድ እንግዲህ በጣም ኦገስቲን ከሚታወቅባቸው በጣም ጸደይ ከሚባሉ ወይም በጣም ምርጥ ክላሲክ ማለት ምንድነው ወትረ ህልው ነው የሚባለው መሰለኝ። በቃ መቼም የማያረጅ አይነት መጽሐፎች መካከል አንዱ ነው ተብሎ ይታመናል። አይ ቲንክ ይሄ መጽሐፍ እንዴት ነበር 30 ዓመታትን ፈጅቷል የሚል ታሪክ እንዳነበብኩ አስታውሳለሁ። ይሄ መጽሐፍ የ30 ዓመታት ጽሁፍ ውጤት ነውና ኦገስቲን ከማረፉ በፊት አይ ቲንክ 4 ዓመት በፊት የተጠናቀቀ አይነት ጽሁፍ ነውና በጣም እንግዲህ ዩ ካን ሲ እንዴት በጣም ዲቴይልድ የሆነ በጣም ክላሲክ ለመሆኑም ምክንያቱ ምን ሊሆን እንደሚችል መመልከት ትችላላችሁ ብዬ አስባለሁና በጣም ትልቅ መጽሐፍ ነው። አሮን ነው እድሉን ካገኛችሁ ብታዩት ብታነቡት በጣም እንትን ነው። በተለይ ስካቶሎጂ ላይ እንዴት ወደፊት
እንዴት አሁንን ዲተርሚን ያደርጋል የሚለውን በደንብ ይናገራል። ወደፊት የሚሆነው ነገር ወደፊት የሚፈጸመው ነገር እንዴት አሁን ካራክተራችንን አመለካከታችንን የእግዚአብሔርን መንግስት ሲቲ ኦፍ ጋድን በመጠበቅ ላይ አሁን እርዝሊ ያለችዋን እንትን የምንጠብቅበትን የምንኖርበትን በደንብ አድርጎ ያነሳል ኦገስቲን እና ይሄ እርዝሊ ኤንድ ሄቨንሊ እያለ እያወዳደረ ሂር እዚህ ያለና አሁን ያለና ደግሞ የሚመጣ እያለ የሚናገራቸው ነገሮች አሉ እና በጣም እንግዲህ አሮን ነው በጣም የሚደንቅ መጽሐፍ ነው። እኔ እንዳየሁት ስለ እርዝሊና ሄቨንሊ ያወራል፣ ስለ ከረንት ኮንፍሊክቶች ያወራል። የእግዚአብሔር የሲቲ ኦፍ ጋድ ኦልሬዲ መጀመሯን ኦልሬዲ ጀምራለች። የእግዚአብሔር ንግስና በክርስቶስ ኦልሬዲ መጀመሩን ከሚሊኒየሙ ጋር ምናምን በጣም ብዙ ነገሮችን ያነሳል። ስለዚህ አሁን ከዛ ውስጥ ስለመጨረሻው ፍርድ የሚናገረውን የተወሰነ ነገር ላንሳ። የመጨረሻ ፍርድ የምንለው እግዚአብሔር ከአዳም ጀምሮ የነበሩት ላይ በሙሉ የሚፈርድበት ፋይናል ጀጅመንት የሚባለው ልክ ብዙ አሁን እንደምንረዳው በቃ ፋይናል ጀጅመንት አለ ብቻ ብሎ አይደለም የሚያልፈው ለኦገስቲን። ይሄ መጨረሻው ፍርድ በጣም ረዣዥም ቀናቶችን በጣም ይሄ ኮንቲኒየስ የሆኑ የታይም ፍሬምወርኮችን የሚፈልግ እንደሆነ ይናገራል እና ይሄ ደግሞ ፍርድ የሚሆነው ከሙታን ትንሣኤ በኋላ የሚሆን ነው የሚልን ሐሳብ ያነሳል። ለኦገስቲን ሁለት አይነት ትንሣኤዎች አሉ። ሁለት ትንሣኤዎችን ያነሳል። የመጀመሪያው ከሙታን መነሳት ነው። አውት ኦፍ ዴዝ መሆንን ወይንም ከሙታን መነሳት መምጣትን ባክ ቱ ላይፍ መሆንን ይናገራል። ሁለተኛው ትንሣኤ ደግሞ የአካል ትንሣኤ ነው። የአካል ትንሣኤ ሲኖር ሙታን አካል ለብሰው ሲነሱ የሚለው ማለት ነው። ለኦገስቲን መረገም ወይንም ይሄ ዱምድ መሆን ዳምኔሽን የሚባለው ሁለተኛው ሞት ነው ማለት ነው። ሁለተኛው ሞት ሲሆን የአካል ትንሣኤ ከሆነ በኋላ የሚደረገውን የሚጠቁም አይነት ማለት ነው። የአካል ትንሣኤ ከሆነ በኋላ ሰው በመጨረሻው ፍርድ ከተፈረደበትና ከሞተ በቃ ከዚህ የባሰ መረገም የለም፣ ከዚህ የባሰ ቅጣት የለም፣ ከዚህ የባሰ ክፋት የለም፣ ከዚህ የባሰ ዳሚኔሽን የለም፣ ዱምድ መሆን የለም ይላል። ሚሊኒያል የሆነውን እይታ ስንመለከት 1000 ዓመት እረፍትና ሰላም ይሆናል። ይህ የሚሆነው የዓለም ታሪክ ሲቋጭ ነው ይላል እና በአንድ ወቅት ኦገስቲን ይህንን አመለካከት ይከተል ነበር። ይሄ የምታስታውሱ ከሆነ ያለፈው ሳምንት ላይ ስለ ሚሊኒያል አመለካከቶች የተወሰነ አንስተናል። እንዴት በአባቶች ስለ 1000 ዓመት ምንድነው የሚከሰተው ምናምን የሚለውን ማለት ነው። የተወሰነ early stage ላይ የዚህም የሲቲ ኦፍ ጋድ መጽሐፍም እንትን ሲባል early stage ላይ እንደዛ አይነት አመለካከቶችን አዳብሮ የነበረ ቢሆንም ግን ቆይቶ አበንደን ያደረገው አይነት ሐሳብ ነው ወይም የተወው አይነት ሐሳብ ነው ማለት ነው። ይህንን ሐሳብ ቢተወውም ግን ኢየሱስ ክርስቶስ ዳግም ሲመጣ ለ1000 ዓመት እንደሚነግስ የሚነግሰው ደግሞ ከቅዱሳኑ ጋር መሆኑን ይናገራል። ከቅዱሳኑ ጋር ይነግሳል ስንል ግን ቅዱሳኑ የሙታን ትንሣኤን አግኝተው ስለማይሆን ያለ አካላቸው ነው የሚነግሰው ወይንም የሙታን ትንሣኤ ከመሆኑ በፊት ነው የሚነግሰው የሚልን አይነት ሐሳብ ያነሳል። ከ6000 ዓመት ሂውማን ሂስትሪ በኋላ የሚሆን ማለት ነው። ስለዚህ ከ6000 ዓመት የሂውማን ሂስትሪ በኋላ 7000ኛው ዓመት የኢየሱስ ክርስቶስ መንግስት ነው ይላል። ሰይጣን ብሪፍሊ ለተወሰነ ጊዜ ይመለሳል። ታሪክ ከመዘጋቱ በፊት መመለሱን ያወሳል ኦገስቲን። ከዚያ በኋላ አጠቃላይ የሆነ ትንሣኤ የሆነና ክርስቶስ ታላቁን ፍርድ ይፈርዳል ይላል። ያው ደጋግሜ እንዳልኩት ይሄ ታላቁ ፍርድ በሁሉም ላይ ነው የሚሆነው የሚልን ሐሳብ አለው። ከሙታን ትንሣኤ በኋላ ስለሚኖረው አካል ለአመፀኞች መከራንና ቅጣትን ፊል እንዲያደርጉ የሚያደርግ አካል ወይንም ቅጣትን መቀበላቸውን
እንዲያውቁ ማለት ይሄ አካሉ ዝም ብሎ ስጋን የሚመስል አይነት ስጋ መሰል ሳይሆን ያ ከሙታን ትንሣኤ በኋላ አመፀኞች በእግዚአብሔር ያላመኑ በስራቸው እኩይን ሲያደርጉ የነበሩ በክፋትና በአመፅ የኖሩ መከራንና ቅጣትን ፊል እንዲያደርጉ የሚያደርግን አካል ይቀበላሉ ይላል። ሉቃስ 16:24 ላይ ያለውን ሐሳብ ያነሳል። የምታስታውሱ ከሆነ ሉቃስ 16:24 ላይ የዛ የሀብታሙ ሰውና የአልዓዛር ታሪክን ታስታውሳላችሁና ማስታወስ እንችላለን። እዛ ታሪክ ላይ ይሄ ሀብታሙ ሰውዬ እንዴት ሰፈር እያደረገ እንደሆነ፣ እንዴት መከራን እየተቀበለ እንደሆነ፣ እንዴት እሳቱ የምር ሪል እንደሆነ ይነሳል እና እሱን ሐሳብ ያነሳና ሲኦል እውነተኛ ይሄ ኖት ሳምቲንግ እኛ ማናቀው ምናምን አይነት ሳይሆን ሪል የሆነ እሳት ነው የሚልን ሐሳብ ያነሳል። ስለዚህ ሪል የሆነ ቅጣትን የሚቀበሉ ሪል በሆነ ስጋቸው ደግሞ ፊልም የሚያደርጉ የሚሰማቸው ልክ አሁን የሆነ ነገር ስንሆን ሲያመን የሆነ ነገር ሲመታን ሰውነታችን ላይ በህመምም ይሁን በሆነ ነገር የሚሰሙን ስሜቶች እነሱ ስቲል አክቲቭ ናቸው። ናት ኦንሊ እነዚህ ፊዚካል ብቻ ሳይሆን ሳይኮሎጂካል የሆነው ስቲል አክቲቭ ነው። ስለዚህ ኢተርናሊ ለዘላለም አመፀኞች እግዚአብሔርን ያልተቀበሉ በዚህ ቅጣት ውስጥ ይሆናሉ የሚልን ሐሳብ ያነሳል። ግን የሁሉም ቅጣት ደግሞ ተመሳሳይ አይሆንም የሚል ደግሞ ሐሳብ አለው። በተመሳሳይ የሁሉም ቅጣት በተመሳሳይ መልኩ አንድ አይነት በቃ ለሁሉም በሉኑ እሳት ውስጥ ግቡ እንትን ውስጥ ግቡ የሚል አይደለም። የእሳት ባህር ውስጥ ምናምን የሚል አይነት አይደለም ይላል። ሁሉም ሰው እንደፈጸሙት በደል ነው የሚቀጡት ይላል። ወይንም ፕሮፖርሽናል የሆነ ፐኒሽመንት አለ የሚልን ሐሳብ ያነሳል። ስለዚህ ቅጣቱ ዝም ብሎ ለሁሉም ቅጣት ቢኖርም ግን ተመሳሳይ አይነት አይደለም። ፕሮፖርሽናሊቲ የሚባል ነገር አለ ብሎ ይናገራል። እንግዲህ ኦገስቲን ላስት ዊክ ላይ እንዳነሳ ነው የኦሪገንን ይሄ የአመፀኞች ቅጣት ጊዜያዊ ነው፣ ቴምፖራል ነው የሚለውን ሐሳብ ያወግዛል። በቃ ማይቀበል ቴምፖራል አይደለም፣ ሁሉም ቀስ ብሎ የተሻለው መሄድ አይደለም የሚልን የምትመለከቱት ነው። ይህንን የኦሪገንን ሐሳብ ሲናገር የሚጠቅሳቸው ሁለት ጥቅሶች አሉ። አንደኛው ማቴዎስ 25:41 ላይ ያለው እና ሌላው ደግሞ ራእይ 20:10ን በመጥቀስ የማያቋርጥ መከራ እንዳለ ይሞግታል ኦገስቲን። ይሄ አሁን በዘላለም ጥፋት ላይ ያለው መከራ አንሲዚንግ የሆነ የማያቋርጥ መቆሚያ የሌለው መሆኑን ይናገራል። ኦገስቲን እንግዲህ መሀከል ላይ ደግሞ አንድ ሚተዋት አንድ ሩም አለች እዚህ ሲቲ ኦፍ ጋርደን አሮን ነው አግኝታችሁ ብታነቡት በጣም ኢንጆይ የሚደረግ አይነት መጽሐፍ ነው እና በጣምም መልካም ወይም ደግሞ በጣምም ክፉ ላልነበሩ ሰዎች ኦገስቲን የሆነች ሩም ይተዋል ማለት የሆነች የማርያም መንገድ ይሰጣቸዋል እና እጣፋንታቸው ዘላለማዊ እጣፋንታቸው የሚወሰነው በፍርድ ጊዜ ነው። እነዚህ አይነት ሰዎች ምክንያቱም አመፀኛም አይደሉም፣ በጣም ክፉም አይደሉም፣ በጣም መልካምም አይደሉም፣ ኤቲካል ናቸው፣ ስርዓታቸውን ይዘው ነው የኖሩት፣ ሰው ላይ አልደረሱም ምናምን እና እሱን እግዚአብሔር ነው የሚወስነው። መጨረሻው ፍርድ ላይ ጌታችን ኢየሱስ ክርስቶስ በሚመጣበት ያ ጄኔራል ጀጅመንት ላይ እንግዲህ እጣቸው ይወሰናል። ዘላለማዊ ይሄ ኢተርናል የሆነ ዴስቲኒያቸው ይወሰናል ይላል። ሲቲ ኦፍ ጋድ የመጨረሻው ክፍል በጣም ፋሲኔቲንግ ይመስላል። አሮ ነው ከቻላችሁ ብታዩት በጣም አሪፍ ነው። ምን ይላል? የተወሰኑ ፖይንቶችን ለማንሳት እግዚአብሔር በወደቁት መላእክት ፈንታ የሚተካው ስለመኖሩ ይናገራል። በወደቁት እነዚህ በዲያብሎስ በሳጥናኤል ይዟቸው ሲሶን ይዞ ወረደ የሚሉ አለ። በእነሱ ፈንታ የሚተካው አለ ይላል።
በሰማይ ያለችው ከተማ ዜጎች ምን እንደሚመስሉም ይናገራል። ሲቲ ኦፍ ጋድ የእግዚአብሔር ከተማ ምን እንደምትመስል ይናገራል። በዛች ከተማ ውስጥ እንዴት እንደሚኖር ይናገራል። በዛች ከተማ ውስጥ ሰው እንዴት እንደሚንቀሳቀስ ይናገራል። የሰዎች ነፍስ ድጋሚ አካል እንደሚለብስ ይናገራል። የሰዎች ነፍስ ምክንያቱም ሰዎች በእግዚአብሔር በአብርሃም እቅፍ ምናምን ቀደም ባልነው ውስጥ ነፍሳቸው ነው የምትኖረው እንጂ ረቂቋ ድጋሚ በእግዚአብሔር ከተማ ሲቲ ኦፍ ጋድ ውስጥ ሰዎች ድጋሚ አካልን ይለብሳሉ። ድጋሚ ልክ እንደ ክርስቶስ ኢየሱስ ክርስቶስ ከሙታን ትንሣኤ በኋላ የስጋ እንደነበረው አይደለ? ይሄ የከበረ ስጋ እንደነበረው ፊልጵስዩስ ላይ የሚለው የከበረ ስጋውን እንዲመስል የተዋረደው ስጋችንን ይለውጣል እንደሚለው የከበረ ስጋ እንደሚኖረው ይናገራል። ድካምና ዝለት እንደሚወገዱ፣ ግጭትና ምንም አይነት ዕዳ እንደማይኖር ይናገራል። የመንግስተ ሰማይ ነዋሪዎች በዚህ በሲቲ ኦፍ ጋድ በእግዚአብሔር መንግስት ውስጥ የሚኖሩ ነዋሪዎች የምድርን ኑሯቸውን ያስታውሳሉ ይላል። ይሄ ሚሞሪ አልባ አይደሉም፣ ወይንም ትውስታቸውን እግዚአብሔር የገደለ ወይንም ያጠፋ አይደለም ማለት። ልክ የሙታን ትንሣኤ ኖሮ በእግዚአብሔር ሲቲ ኦፍ ጋድ ውስጥ ስንኖር እግዚአብሔር እንደ አዲስኛን ሪፕሮግራም አይደለም የሚያደርገን፣ ሪስታርት አይደለም የሚያደርገን ይላል። ስለዚህ ዊዝ ኦል አወር ሚሞሪስ ነው የምንሆነው የሚልን ሀሳብ ያነሳል። ስለዚህ እዚህ የሆነ ነገሮችን እናስታውሳለን። ልጆቻችን እናስታውሳለን፣ ወላጆቻችን እናስታውሳለን፣ ትዳራችን እናስታውሳለን። ዊ ሃቭ ዛት ሚሞሪ ማለት ነው እና ዝም ብለው አዲስ የሆነ ማይንድ አይደለም የሚሆኑት። ዊል ሃቭ ዛት የትውስታ ሚሞሪ ይኖረናል የሚለውን ይናገራል። ስጋቸው የሚንቀሳቀሰው ልክ አሁን እንዳለው ልክ መንፈስና ስጋ እንደሚቀዋወመው ሳይሆን በመንፈስ ምሪት የሚንቀሳቀስን ስጋ እግዚአብሔር ይሰጣቸዋልና በዛች ከተማ ውስጥ ይኖራሉ ይላል። እንግዲህ ኦገስቲን ከግሪጎሪና ከኦሪገን ጋር እንግዲህ ላስት ዊክ የነበራችሁ ሰዎች እንደምታስታውሱት በጣም በቃ ክሊር የሆነ ዲፍረንስ አላቸው። የግሪጎሪ ኒሳ እና ኦሪገን የሚሉትና ኦገስቲን የሚለው በጣም የተለያየ አይነት ነው። እነሱ ሁሉም ድነት ለሁሉም መሆኑን፣ ቅጣት ጊዜያዊ ቴምፖራል መሆኑን፣ በሁሉም ደግሞ በእግዚአብሔር ያላመነ አመፀኛውም ቅጣትን ተቀብሎ ወደ እግዚአብሔር ፍጥረት ወደ እግዚአብሔር የማደስ ዓላማ ወደ እግዚአብሔር ይሄ ሪኒዋል ፕሮጀክት ጆይን እንደሚያደርግ ይናገራሉ። ታስታውሱ ከሆነ አንደኛ ቆሮንቶስ 15 ላይ ያለውን ሁሉ በሁሉ ይሆናል የሚለውን፣ ስለዚህ እግዚአብሔር ኦል ኢን ኦል መሆኑን አንስተው ይናገራሉ። ኦገስቲን ግን እንደዛ አይደለም። በጣም ክሊርሊ ቅጣቱ ቴምፖራል አለመሆኑን በደንብ ኢንዲቴል ያነሳል። እንግዲህ የምዕራቡን ይሄ ዌስተርን ክርስቲያኒቲ የምንለውን ዌስተርን ክርስቲያኒቲ ስንል ምን ማለታችን ነው? በዋናነት የካቶሊክ እና የፕሮቴስታንትን ኢቫንጀሊካልን የሪፎርሜሽንን ነገረ ፍጻሜ ቶኑን ሴት ያደረገው ኦገስቲን ነው። ማለት የምዕራቡ ዓለም ናት ኦንሊ የነገረ ፍጻሜ ስካቶሎጂ ወይም ክርስቲያናዊ ተስፋ የምንለውን ብቻ ሳይሆን በጣም ብዙ እንትኖችን ሴት ያደረገው ኦገስቲን ነው። ለምሳሌ የኦሪጂናል ሲን ሀሳብን፣ የነገረ ክርስቶስ ላይ ያለ ኢንካርኔሽን ሀሳብን፣ ሌሎችም ቴዎሎጂዎችን፣ ነገረ መለኮታዊ እሳቤዎችን በጣም ብዙ ቶኖቹን በቃ ሲነሱ የሚነሱት ከኦገስቲን ነው። በጣም ከሄ እንዴት ነው በጣም እንትን ይሄ ሊፕ ካደረገ ከዘለለ
አኩናስ ጋር ሄደው ቶማስ አኩናስ ጋር እና ግን በደንብ የኦገስቲን የምዕራቡ ፍልስፍና የኦገስቲን ግርፍ ነው ማለት አይ ቲንክ በጣም ደፋር ካልሆንኩ ማለት ነው ምንችል ይመስለኛል። ሌላው በነገረ ፍጻሜ እሳቤ ውስጥ እንግዲህ አንድ የአትናቴዎስ የእምነት መግለጫ የሚባል አለ። እሱ ይነሳል። ይሄ የአትናቴዎስ የእምነት መግለጫ የሚባለው ከአትናቴዎስ ይልቅ ለኦገስቲን እሳቤ በኦገስቲን እሳቤ የተቃኘ በሱ የተመሰረተ ነው ይባላል። በ6ኛው ክፍለ ዘመን ነው ኮምፖዝድ የሆነው። በሊተርጂዎች በቤተ ክርስቲያን ሊተርጂዎች ላይ በጣም ጥቅም ላይ የዋለ ነው። የአትናቴዎስ የእምነት መግለጫ ስንል ይህንኛው የአትናቴዎስ የእምነት መግለጫ በአትናቴዎስ የተጻፈ አይደለም። ፈረንሳይ ውስጥ ወይም ጋውል የሚባል አካባቢ ጋውል ነበረች ባይዘዊ ፈረንሳይ የምትባለው አይደል፣ በዛ አካባቢ የተጻፈ ነው የሚለውን መመልከት እንችላለን። ምንድነው ይሄ ክሪድ የሚናገረው? ጌታ እንደሚመጣና ለሁሉም እንደ ስራው እንደሚፈርድ ይናገራል። መልካም ያደረገ ለዘላለም ሕይወት፣ እኩይ ክፉ ያደረገ ደግሞ ለዘላለም ጥፋት እንደታጨ፣ ይህንን የማይቀበል ደግሞ ይህንን ክሪድ የማይቀበል ደግሞ ያልዳነ ነው፣ ስለዚህ መወገዝ አለበት ይላል። ስለዚህ ቅጣት ዘላለማዊ መሆኑን ዘላለማዊ ጥፋት እንዳለ ይናገራል ማለት ነው። መካከለኛው ዘመንን ብዙ ይሄ የኦገስቲንን እሳቤ እሱም በማበላላት ያለ አይነት እንትን ነው፣ አመለካከት ነው፣ ልምምድ ነው። ከዛ በጣም እየጦዘ እና ሌላ ታሪክ ውስጥ እየገባ የሚሄድ ነው። መካከለኛው ዘመን ላይ ዝም ብሎ አንድ ሁለት ነገሮችን ለማየት እንሞክርና አይ ቲንክ ኔክስት ዊክ ወደ ተሐድሶና 19th ሴንቹሪ ወዳሉ ነገሮች እነ ሹላማኸር ምናምን የሚባሉ ሰዎች ጋር ለመሄድ እንጥራለን። በ1215 አካባቢ ላይ አንድ ካውንስል ነበረ፣ ፎርዝ ላትርናል የሚባል ካውንስል በምዕራቡ የሚታወቅ ክሪድ አበጅቷል እና ምን ይላል? ጌታ በዘመን መጨረሻ እንደሚመጣ እና እንደሚፈርድ መምጣቱ መፍረዱ እውን እንደሆነ ዘመን ሲያልቅ ሲጠቃለል ፍርድና የጌታ መምጣት እንዳለ ከመምጣቱ ጋር ተያይዞ ለሁሉም እንደ ስራው እንደሚከፍል ለሁሉም ለእያንዳንዱ ለሁሉም ሲል በኢየሱስ ክርስቶስ አምኖ ምናምን በእግዚአብሔር ድነት ውስጥ ላለው በቤተ ክርስቲያን ለተጠመቀው የቅዱስ ቁርባን ሊወሰደውንም እንደ ስራው እንደሚከፍለው ለፍርድ ሁሉም ከሙታን እንደሚነሳ ሁሉም ሰው ሁሉም ፍጥረት ሁሉም የሰው ልጅ ማለት ነው ለፍርድ ከሙታን ይነሳል ይላል። ይሄ ፎርዝ ላትርናል የሚባለው ካውንስል አመፀኞች ከሰይጣን ጋር ዘላለማዊ ቅጣት እንደሚጠብቃቸው፣ ጻድቃን ደግሞ ከክርስቶስ ጋር መክበር ከክርስቶስ ጋር መሆን በክርስቶስ መሆን እንደሚጠብቃቸው ያነሳል። ሌላ አንድ ካውንስል በዚህ በሜዲቪያል ውስጥ የሚጠቀሰው ካውንስል ኦፍ ሊዮን የሚባል ሊዮንስ ዘ ሰከንድ የሚባለው 1274 ላይ ይሄ የቅድሙ 1215 ላይ ነው። ይሄ 1274 ላይ ያለ ነው። ፑርጋቶሪ ውስጥ ስለሚሆነው ቅጣት ያነሳል። ይሄንኛው ደግሞ ከነ ኦሪጂናል ሲን የሞተ ሲኦል ወራጅ ነው። ይቅርታ በጣም ፐዝል ልኮልኝ ነው። እሺ አይ ቲንክ ቪዲዮ ስላልበራ ይሄን ፐዝል ልኮልኝ ነው። ኤኒዌይስ ይሄንኛው የካውንስል ኦፍ ሊዮንስ ዘ ሰከንድ የሚባለው ሰው ከነ ኦሪጂናል ሲኑ ከሞተ ወይም ሰው ንስሐ ካልገባ ንስሐ ሳይገባ ከሞተ ቀጥታ ወደ ሲኦል ቲኬት ቆርጧል የሚል አይነት ሐሳብ አለ። ከነ ኦሪጂናል ሲኑ የሞተ ሲሉ ልክ ዝም ብዬ አምኛለሁ በቃ እንደዚህ ነው ምናምን የሚለውን ማለታቸው ነው። ማለት ያልተጠመቀ ማለት ነው። ድነት ኢሱ ሳልቬሽን አይ ሚን ድነት በጥምቀት ስለሆነ
በመጠመቅ ስለሆነ ያልተጠመቀ ሰው ከነ ኦሪጂናል ሲኑ ስለሚሆን በጥምቀት ስላልታጠበ እሱ ቀጥታ የሲኦል ተቋዳሽ ነው፣ ቲኬቱን ቆርጧል የሚል አይነት ሀሳብ አለው ካውንስል ኦፍ ሊዮን ዘ ሰከንድ 1274 ላይ የሚናገረው። ከዛ ፑርጋቶሪ ውስጥ የሚሆኑ ደግሞ ስፔሲፊክ የሆኑ ቅጣቶችን በቃ ዲቴይል ይናገራል። ከዛ ምን መደረግ አለባቸው ምናምን የሚለው ደግሞ ከዛ ውስጥ እየወጣ በጣም ኮንተምፕሌት ይደረጋል። ይሄ እንግዲህ የላቲኑ የአስተሳሰብ ነው ሜዲቪያል ላይ። ግሪኮቹ ግን ትንሽ የተለየ ግሪክ ኦርቶዶክስ የምንላቸው ትንሽ የተለየ ሀሳብ ነበራቸው። ከዚህ ዓለም አንድ ሀሳባቸው ምንድነው በጣም ፋሲኔት ሲያደርገኝ የነበረው ከዚህ ዓለም በኋላ ስላለው ነገር ኤግዛክት ዶክትሪናል ስቴትመንት ኦርቶዶክስ የላትም ይላሉ። ማለት ከዚህ ዓለም ዶክትሪናል ስቴትመንቶችን የምናበጀው በቅዱሳት መጽሐፍትና በምናየው በምናውቀው ይሄ እግዚአብሔር በፈቀደልን የአእምሮ የኮንሽስነስ እና ኮግኒቲቭ ኤቢሊቲ ስለሆነ ከዚህ ዓለም በኋላ ስላለው ነገር ኤግዛክት የሆነ ዶክትሪናል ስቴትመንቶችን ኦርቶዶክስ ማውጣት የለባትም ይላሉ። ይህንን የሚለው ጆን ማይንዶርፍ የሚባል የግሪክ አባት ነው፣ የግሪክ ነገረ መለኮት ሰው ነው። ትኩረታቸው እነዚህ ግሪኮቹ ግሪክ ኦርቶዶክስ ትኩረታቸው የዳኑት ጌታን ወይንም መለኮትን ጥርት አድርገው ያዩታል ወይስ አያዩትም የሚለው ላይ ነበር እንጂ ኖት ፑርጋቶሪ አለ፣ ስለዚህ የዳነው እዛ ገብቶ ትንሽ ለሰራው ጥፋት ሜዲሲናል የሆነ ፐኒሽመንቱን ተቀብሎ ሾጥ ተደርጎ መከራውን ምናምን ከጨረሰ በኋላ ከዛ ቀስ ብሎ ኢየሱስ ጋር ሲመጣ ይጠቃለላል አይደለም ፖይንታቸው። እነሱ የድነው የሞቱት ሰዎች፣ በኢየሱስ ክርስቶስ ሆነው የሞቱት ሰዎች፣ እግዚአብሔርን አምነው የሞቱት ሰዎች በዚህ በአይናቸው ይመለከቱታል ወይ ጥርት አድርገው ያዩታል ወይ ወይንስ በጣም ብለሪ የሆነ ቪዥን አላቸው የሚልን ሀሳብ ያነሳሉ። ስለዚህ በተወሰነ መንገድ የነዚህ ግሪኮቹ የተለየ አይነት ሀሳብ ነበራቸው የሚለውን መመልከት እንችላለን ማለት ነው። ይሄ ሀሳብ እየዳበረ እንዴት ወደ ተሐድሶ እንደሚሄድ አይ ቲንክ በቀጣይ ደግሞ ለመመልከት እንሞክራለን ብዬ አስባለሁ። ምክንያቱም አንዱ ለተሐድሶ መከሰት ወይም ለተሐድሶ መሆን አማጭ የሆነው ይሄ ኤግዚስተንሻል ትሪት ነው ብለው የሚያስቡት እንደዚህ የኦገስቲንንና ሌሎች እሳቤዎችን እየዳበሩ ሄደው ሜዲቪያል ፔሪድ ላይ ሬኔሳንስ ላይ እንዴት እንደቀየሩት መሆኑ ስለነበረ በጣም ቤዚክ የሆነ ሀሳብ ነው እና ወደ ተሐድሶ ወደ ሪፎርሜሽን ወደ 16ኛው ክፍለ ዘመን ያንደረድረናል ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። አይ ቲንክ ለዲስከሽን አሁን ክፍት ነው ያስባለሁ። እንግዲህ አይ ቲንክ ዊ ካን ዲስከስ የተወሰኑ ነገሮችን። ዳኒ ተባረክ ማንዬ፣ ብለስ ዩ በጣም ቴንክ ዩ። እንግዲህ ኦገስቲንን ለመተቸት ወይም እንትን ማለት አቅሙ ያለን አይመስለኝም። ግን ምናልባት ከሚነሳበት ክሪቲሳይዝ ከሚደረግበት ነገር አንዱ በተለይ ድህረ ኮንስታንቲን በነበረው የቤተ ክርስቲያን ሮል እና በሮም ኢምፓየር ውስጥ ካለው ተቀባይነት አንጻር እንትን ነበር አይደለ? ቢሾፕ ኦፍ ሂፖ ነበር። ከዛ አንጻር ይሄ የተስፋው አተረጓጎም ወይም ደግሞ ይሄ ክርስቲያናዊ ተስፋ የሚለውን በሚተረጉምበት ጊዜ ኢንዋርድሊ ወደ ውስጥ የሚያተኩር ክርስቲያኑን ፓሲቭ የሚያደርግ ነው። በተለይ አሁን በ20ኛው ክፍለ ዘመን ከመጡት ክርስቲያናዊ ተስፋ አስተምሮች አንጻር ክርስቲያኑ ኦልሞስት ፓሲቭ እንደሆነ እንዲሁም የመናኝ ተጓዦች ነን፣ ነገሮችን የማደስ እና ትራንስፎርም የማድረግ
ፍላጎት በክርስቲያን ውስጥ አይኖርም የሚል አስተምሮ አለው ልበል ወይስ እኔ ተሳስቻለሁ? ማለት ኧረ አልተሳሳትክም ዳኒ። የሲቲ ኦፍ ጋድ ላይ 2 ከተሞች አሉ ይላል። ሄቨንሊ እና እርዝሊ ከተሞች እንዳሉ ይናገራል። እና ታሪክንም በእነዚህ በ2 ኮምፒቲንግ ከተሞች ነው አጠቃላይ ፍጥረትንም ማለት ነው ናት ኦንሊ ሂስትሪ በቃ ፍጥረትን በእነዚህ ነው የሚያደርገው። ይቺ ምድራዊ ከተማ የምትባለው አሁን ያለንባት የምትወክለው በቃ ራስ ወዳድነትን የእግዚአብሔር ጠላትነትን ትወክላለች ይላል። ደግሞ ያቺ ሄቨንሊዋ ከተማ ደግሞ የእግዚአብሔርን ፍቅር እግዚአብሔር ያለባትን ትወክላለች ይላል። ስለዚህ ዊኒቱ የእግዚአብሔርን ከተማ ለመውረስ ይችኛዋን ምድራዊቷን አሁን ያለችዋን ዘሂር ኤንድ ናዋን እሷን መተው አለብን ይላል። ይሄ ደግሞ ልክ እንደ ላስት ዊክም እንደተነጋገር ነው ይቺን ምድር ስኬፕቲክ በሆነ መንገድ ትተን ወደ እግዚአብሔር ወይም ወደዛች ወደ ሄቨንሊ ሲቲ ወደ ሲቲ ኦፍ ጋድ እግዚአብሔር ወደ ሰራት ከተማ እንሄዳለን። ይችኛዋን ማታስፈልግ ነች፣ ክፉ ነች። በጣም በራስ ፍቅር ይሄ ላቭ ፎር ሰልፍ የሚለው እና ደግሞ the opposition of God በሚለው በጣም የተሞላች ነች። ስለዚህ አሁን ያለ ከረንትሊ አክቲቭ የሆነ ኮንፍሊክት አለ በፕሬዘንት በአሁን ባለው እድሜና አሁን ባለው ታሪክና አሁን ባለው ወቅትና ደግሞ በሚመጣው። ስለዚህ እነዚህ 2 ከተሞች በመቃወም ወይንም ኢን ኦፖዚሽን ነው የሚቀመጡት፣ ኢን ኮንፍሊክት ናቸው። ስለዚህ ምንሆንባት ከተማ ውስጥ ወይንም የምንገባባትን ከተማ የሚወስነው አሁን ያለን የእምነት አቋምና አሊጂየንስ ነው ወይንም ፍቅር ነው። ስለዚህ ለዚህኛው ዓለም ፍቅር ካለን የዘላለም ጥፋት ውስጥ እንገባለን፣ ለዛችኛዋ ካለን ደግሞ የዘላለም እረፍት ውስጥ እንገባለን ይላል። ይሄ እንግዲህ መቼም ሞደርን በሆነ አሁን ባለ ቴዎሎጂ ካየነው እግዚአብሔር ይቺን ምድር የማጥፋት እንግዲህ ምናልባት እንደዚህ አይነት ዜና ሰምታችሁም ከሆነ እግዚአብሔር ይቺን ምድር የማጥፋት ዓላማ የለውም የማደስ እንጂ። ፖይንቱም ልጁ ኢየሱስ ክርስቶስ መጥቶ መንግስቱን መስርቶ መሄዱን በጣም ክሊርሊ ቅዱሳት መጽሐፍት ነግረውናል። አይ ቲንክ ወደኋላም ሄደን መመልከት እንችላለን። በተለይ አዲስ ኪዳንን ስንመለከት፣ ብሉይ ኪዳንን ስንመለከት እግዚአብሔር በህዝቡ መካከል የመንገስ ውጥን አለው፣ በህዝቡ መካከል የመሆን ውጥን አለው። ልክ ይሄ ኤደን ላይ እንደነበረው ከአዳም ጋር እንደነበረው አሁን ደግሞ ከፍጥረቱ ጋር መሆን ይፈልጋል። ስለዚህ ማን ነው ኤንቲ ራይት ነው እግዚአብሔር ኢንቬድ እያደረገ የእግዚአብሔር መንግስት እየወረረች ነው። የእግዚአብሔር መንግስት መታለች ደግሞ እየመጣች ነው፣ መውረር ጀምራለች ስሩ በኢየሱስ ክርስቶስ ሞትና ትንሣኤ። ስለዚህ በዛ ምክንያት ኢንቬድ እያደረገች ነው። የፍጥረትን ድጋሚ ያደሰው ነው፣ ወደ መጀመሪያ ዓላማው እየመለሰው ነው እንጂ እግዚአብሔር በቃ ሁሉንም በካልቾ በምናምን ብሎ ፍጥረትን እንዳለ ይሄ መልካም ነው ይለው የነበረ ያለውን ፍጥረት ማለት ነው። በኃጢአት የጎደፈውን ፍጥረት መልካም ነው። ከዛ ካስታወሳችሁ ደግሞ ሰውን ከፈጠረው እጅግም መልካም ነው። ይህንን ፍጥረት እግዚአብሔር የማጥፋት የማውደም አይደለም ዓላማው፣ ፍጥረትን ወደ ተፈጠረለት ዓላማ የመመለስ ነው። የእግዚአብሔር መጠቅለል ጀምሯል። ኦልሬዲ በኢየሱስ ክርስቶስ ፕሮጀክቱ አናውንስድ ሆኗል አይደል? የኢየሱስ ክርስቶስ ወንጌል ሲነገር ተበስሯል፣ ጀምሯል። አሁን የዛ የጀመረው የእግዚአብሔር የማደስ ይህንን ምድርን ኢንቬድ የማድረግ ወይም ሄቨን እርዝን ኢንቬድ የማድረግ ፕሮጀክት ሳይን ፖስት ወይም ምልክቶች ሆነናል የሚለው ማለት ነው። ኤሚም እንደዛ ሲል ነበር የምታስታውሱ ከሆነ እና ልክ የኦገስቲን በጣም ወደ ስኬፕቲክ ለሆነ ነገር በጣም የሚዳርግ እንደዛ በር የሚከፍት ነው። ግን አንድ ማሰብ ያለብን በጣም early ስቴጅ መሆኑን ከዛ የተለያዩ አርጊውመንቶች መኖራቸውን ምክንያቱም ከሞት በኋላ
ጠፊ ይሄ ስጋ ትንሣኤ የሚባል የለም፣ እግዚአብሔር የሚያመጣው መንግስት የለም ምናምን የሚል አይነት እሳቤዎችን እንደ ቢሾፕነቱ አፖሎጀቲክስ መስራትም ስላለበት ጭምር ነው። እንግዲህ ያው የኦገስቲን በጣም ብዙ ነገሮቹ እንትን ናቸው፣ ክሪኤቲቭም ናቸው፣ ደግሞ ከፖስት ፕላቶኒክ እሳቤዎች የተቀዱም መሆናቸውን መርሳት የለብንም። አይ ቲንክ ዳኒ ምናል ያልከውን መድገም ማለት ነው። ሀሳብ ያላችሁ እንዳልክ የሙታን ትንሣኤ አለ። ሙታን አካል ይለብሳሉ፣ ስጋን ይለብሳሉ ለማለት ነው። ግሩም የስጋ ትንሣኤ ስንል የአካል ትንሣኤ ሪሰሬክሽን ኦፍ ቦዲ ሙታን ይነሳሉ። እንትን ነበር አማን አይ ምናልባት ዛሬ የሚመጣ ሰው ፐርፐዛችንን እንዳይስተው ታሪኩን ክርስቲያናዊ ተስፋ በታሪክ ውስጥ የሚል እያየን ነው እንጂ ይሄ የተነጋገርነው ኮምፕሊትሊ አክሰፕተብል የሆነ ሀሳብ ነው ማለት እንዳልሆነም ምናልባት ስትረስ እንድናደርግ። ምክንያቱም አሁን ቅድም እንዳልከው የኦገስቲን እኔ በሚገባኝ በትንሹ አንተም ማለት ነው ሞር ቨርቲካል የሆነ የክርስቲያናዊ ተስፋን ነው የሚስለው። አንድ ክርስቲያን ፓሲቭሊ ኮንተምፕሌት እያደረገ ውስጡ ባለው ቅድስና ላይ እያተኮረ ወደዛችኛዋ የእግዚአብሔር ከተማ የሚያደርገው ምናኔ ወይም ጉዞ ነው ብሎ ይናገራል። ያ እንደዚህ አይነት አስተሳሰብ ያው ቅድም እንዳልከው በተለይ ይሄ የምዕራባዊን የክርስትና አመለካከት በአብዛኛው ሼፕ ያደረገው ኤንቲ ራይት ሲናገሩት ይሄ ስኬፒስት የሚለው ሀሳብ ወይም ደግሞ ይሄ ሁለት መንታዊ ሪያሊቲዎች አሉ፣ ከዚህኛው ስኬፕ አድርገን ከዚህኛው አምልጠን ወደዛኛው እንሄዳለን የሚለውን አስተሳሰብ ያሰረጸ ሶርስም ጭምር ነው። እንዳልኩ ነው ኒዮ ፕላቶኒስት ነበረ ኦገስቲን፣ አትሊስት በዛ ኢንፍሉዌንስ ተደርጓል የሚል ነገር ያየው ይመስለኛል። እና ታሪክ ሪቫይዝ እያደረግን ነው እንጂ ምናልባት ኮምፕሊትሊ ያ ነገር ልክ ነው ማለት ላይሆን ይችላል ማለት ነው። ምንድነው ቴንኪዩ ዳኒ፣ በጣም ጥሩ ሪማይንደር ነው እያደረገን ያለ ነው። የክርስቲያናዊ ተስፋን ለማየት እየሞከርን ነው። ክርስቲያናዊ ተስፋን ከብሉይ ኪዳን አነሳን፣ ከአዲስ ኪዳን አነሳን። ኤሚ እምነት አባየለ ነው በደንብ ጽድት አድርጎ የነገረን። ከዛ በፊት ደግሞ ተጉ ቴዎሎጂካል ቤዛችን ምን መሆን አለበት፣ ሲስተማቲክሊ ምን አይነት ቴዎሎጂካል ቤዝ ሊኖረን ይገባል የሚለውን አነሳን። ከዛ አሁን ሂስቶሪካሊ ደግሞ እንዴት ዴቨሎፕ አደረገ የሚለውን ነው እያየን ያለ ነው። ነገረ ፍጻሜ እንዴት እየዳበረ እንዴት ሄደ የሚለውን ኢኔዌይ ለመመልከት ነው እየሞከርን ያለ ነው። እርሊ ቸርች ፋዘርስ ምን ያምናሉ ወይንም በነገረ ፍጻሜ ክርስቲያናዊ ተስፋ ስካቶሎጂካል ሆፕ የምንለውን ክርስቲያናዊ ተስፋችን ምን ይመስላል፣ የመጀመሪያ አባቶች እንዴት ተረዱት ላስት ዊክ ለማየት ሞክረናል። ከዛ አሁን ኦገስቲን ጋር ደርሰናል። ኦገስቲን እንዴት ተረዳው፣ የኦገስቲንን አረዳድ። ስለዚህ ተስፋን ሲያስብ ኦገስቲን ስኬፕቲክ የሆነ ይሄንን ምድር የሚተው ምንታዊ የሆነ ዱዋሊስቲክ የሆነን እሳቤ የሚይዝ አይነት ነገርን ነው ለመመልከት የሞከር ነው። ስጋን አሁን ያነሳ ነው ስለ ሙታን ትንሣኤ ላይ ምን ይፈጸማል ምናምን የሚለውን ሳይሆን በኦገስቲን አረዳድ ኦገስቲን ምን ይላል የሚለውን ነው ለማየት የሞከር ነው። እነዚህን ነገሮች ነው ለማንሳት የሞከር ነው። ቶፒካችን እሱ ነው። ኔክስት ዊክ ላይ አይ ቲንክ ጋድ ዊሊንግ የእንትንን እናነሳለን፣ ሪፎርሜሽንን እና የ19ኛው ክፍለ ዘመን ላይ ቤዚክስ። 19ኛው ክፍለ ዘመንን ኢንቴንሽናሊ እንድናነሳ የፈለግኩት ቶኑን ሴት ከኢንላይትመንት በኋላ በደንብ ቶኑን ሴት ያደረጉ እንትኖች ስላሉ ነው። ከዛ እንትኖችን ለመመልከት እንሞክራለን። የማን ነው የነ ሙልትማንን
ለማየት እንሞክራለን። እነ ሙልትማንን እሳቤ እንዴት ዴቨሎፕ እያደረገ እንደሄደ እሱን ለማየት እንሞክራለን። የስ ኦሪገንም በዛ ነው ያነሳ ነው ፕሪቴሪስት መሆኑን እና ደግሞ ሞሮፍ ደግሞ ከዚህ ከአፓካታስቲስ ከሚባለው ጋር ወይንም ፋይናል ሳልቬሽን ኦፍ ኦል ከሚለው ጋር ነው በደንብ አፓካታስቲስን ለማንሳት ሞክረናል። ከዛ ኮንስታንታይን ላይ እንዴት አናቴማው ውግዘቱ እንዴት እንደነበር ምናምን ለማየት ሞክረናል። ኢንፋክት ወደኋላ ከምንመለስ ዩቲዩብ ላይ አማኑኤል አሰግድ ዩቲዩብ ላይ ከአንድ ቀን ወር ከሁለት ቀን በፊት ትላንት ወር ከትላንት ወዲያ ጭኘዋለሁ እና ምናልባት ኦገስቲን እስራኤልን እንዴት ነበር የሚያዩት? እንዴት ብሎ ነበር የሚተረኩ? አንዱ 19 እንግዲህ ኔክስት ዊክ አንድ የዚህ ከእንትን ጋር በተለይ ከዚህ እስራኤልን ከመመልከት ጋር እስራኤል ተተክታለች የሚል አመለካከት አለው ኦገስቲን። ስለመተካቷ ነው በደንብ በቤተ ክርስቲያን ማለት ነው ስለሱ ነው በደንብ የሚያነሳው እንጂ የዲስፐንሴሽናሊዝምን አይነት እስራኤልን አያነሳም ኦገስቲን። which I need to refer አሁን ማስታውሰው ኦገስቲን ከእስራኤል ጋር ያለው እሳቤ more of ቤተክርስቲያን is the true Israel ወይንም እውነተኛዋ መተካቷን የሚያነሳ አይነት ስለሆነ ማለት ነው። አሮን ነው ተሳስቼ ሊሆን ይችላል ክሊር ሳላደርገውም እርግጠኛም ስላልሆንኩ ማለት ነው። ግን በጣም ትልቅ ኢሹ አልነበረችም እስራኤል ከመተካቷ ውጪ ማለት ነው። ለምን ከእስራኤል ጋር ለምንድነው ማንሳት የፈለግከው ዳኒ? ኖ አይ እንደ ሪፕሌስመንት እንደሚያስብ እኔም ትንሽ ነገር አውቃለሁ መሰለኝ። እሱን ጀስት ኤምፋሳይዝ እንድታደርግበት ነው። በጣም ትልቅ ትኩረታቸው የዚህ ዘመን እስከ አይ ቲንክ 6-7 እንትናንም አይተን የለም ታስታውሱ ከሆነ እነማን ናቸው? ጆን ደማስከስ እኮ ድረስ ሄደናል። እነሱ ድረስ እንግዲህ እንዳነሳ በጣም ትልቅ እና የዛ ዘመን በጣም ከእንትን ጋር ተገናኝተው ከዚህ ከነገረ ፍጻሜ ጋር ተገናኝተው ከስካቶሎጂ ጋር ተገናኝተው የሚያነሷቸው ሀሳቦች የአጠቃላይ ድነትና ፑርጋቶሪ ላይ ኢየሱስ ክርስቶስ ዳግም ሲመጣ ምን ይመስላል፣ በሚሊኒየሙ ምን አይነት ነገር ይፈጸማል፣ ከዛ በኋላ ሁሉም ይድናሉ ሁሉም አይድኑም፣ ፑርጋቶሪ ውስጥ ምን አይነት ነገር አለ የሚለውን በጣም እሱ ላይ የሚያተኩር አይነት ነው። በጣም አሪፍ። አይ ቲንክ ዳኒ ፋይናል ወርድ ምናልባት ካለ እና በሰላም ብታሰናብተን ለማለት ነው። አማኒ አይ ጌታ ኢየሱስ ይባርክ። ቴንክ ዩ። ኔክስት ዊክ ጌታ ቢፈቅድ ደግሞ በተመሳሳይ ጊዜ እንገናኛለን። ተባረኩ። በጣም የነበራችሁ ወገኖች ኔክስት ዊክ ስለ ሪፎርሜሽን 19ኛው ክፍለ ዘመን ለማየት እንሞክራለን። አይ ቲንክ አንድ ሴሽን ላይ አንድ ሰው ደግሞ ጋብዘን ስለዚህ ስለነ ዳርቢ ትንሽ እንዲያወራን እናደርጋለን ከወንድም ተስፋዬ ምናልባት የሚችል ከሆነ የሚቀጥለው ወይ ከ3 ሳምንት በኋላ ከቻለ እሱን ኢንቫይት እናደርገውና በደንብ እሱ ደግሞ እንዲናገር እድል እንሰጣለን። ከየት እንዴት አጀማመሩን ትንሽ የዲስፔንሴሽናሊዝምንም 19th ሴንቹሪ ላይ 18-19ኛው ክፍለ ዘመን ላይ በደንብ ማየት ስለሚጠይቅ እሱን ለመመልከት እንሞክራለን። ሶ ቴንክ ዩ በጣም እግዚአብሔር ይባርካችሁ፣ ተባረኩ። ሲቲ ኦፍ ጋድን ፈልጋችሁ አንብቡት። ዩ ዊል ኢንጆይ ኢት ማለት ነው። በጣም ጸዴ መጽሐፍ ነው። እግዚአብሔር አብዝቶ ይባርካችሁ። መልካም ዊኬንድ ይሆንላችሁ። መልካም ሳምንት ይሆንላችሁ። ሲ ዩ ኔክስት ዊክ። ተባረኩ። ተባረክ። አሜን። እናመሰግናለን።
ቴንኪዩ በጣም እንዳልክ